ሰላም ሰላም ውድና የተከበራችሁ የመሲ ዩቲዩብ ቻናል ተከታታዮች እንዴት ያላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። በጣም ደህና ነኝ። ቤተሰቦች እንዴት ናችሁ? ሁሉ መልካም ነው? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሻለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ይጀምሩ ብያለሁኝ እና በተረፈ እንዴት አላችሁ? እኔ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም ደህና ነኝ። በነገራችን ላይ ነገ ግንቦት 25 አይደለም፣ ግንቦት በ25 ነው የተወለድኩት። የመርቆሬዎስ ዕለት ታህሳስ 25 ማለት ነው። ያው ወሩ ላስታውሳችሁ ብዬ ነው። በ25 ነው የተወለድኩት። እንኳን አደረሳችሁ እና በተረፈ እንዴት ናችሁ? ሰላም ነው ያለው እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ። እግዚአብሔር ሀገራችንን ሰላም ያርግልን፣ አንድነታችንን ይመልስልን። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። ሰሞኑ እንግዲህ ሶሻል ሚዲያ ላይ መነጋገር የሆነው አንድ ወንድማችን አለ። የእውነት እኔ ማመን ራሱ አልቻልኩም። ማለት የበፊት ቪዲዮቹን እና የአሁን ቪዲዮቹን ስናይ በጣም ይከብዳል። የእውነት በቃ የሰው ልጅ ለካ እንደዚህ ነው ማለት በቃ ማለት የምትሉት ቃላት ራሱ የለም። የምር በጣም ይከብዳል ማለት ከምንም በላይ በቃ የሰው ልጅ ከምንም በላይ ሊኖረውም ሊያስፈልገውም በቃ የሚችለው ነገር ቢኖር ጤና ነው። የምር ጤናን የሚያክል ነገር የለም በዚህ ምድር ላይ እና እንግዲህ የኢቢኤስ ጋዜጠኛ ሶፎንያስ እንደምናውቀው ሰሞኑን አወዛጋቢ ቢሆን ትንሽ እንደታመመ እያየን ነው። እንግዲህ እናቱ በጣም ያሳዝናሉ እጅግ በጣም እንግዲህ በምታዩት መልኩ እናቱ እንግዲህ እያያችሁ ነው። በጣም 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 እናቱ በጣም እያለቀሱ በጣም በቃ እየተማጸኑም ነው። የኢትዮጵያን ሕዝብ አድኑልኝ እርዱልኝ እያሉ ነው። እና ማለት ሰው በገንዘብ መርዳት የሚችል በገንዘብ ይረዳል፣ በአቅምም በምንም ነገር ሊረዳ ይችላል። ግን እግዚአብሔር ይማርህ ማለት በጣም ትልቅ ነገር ነው። እና በእርግጥ ሁላችንም እኮ ጸሎታችን ከዳመና በታች ነው። በእርግጠኝነት ማለት እንደ በደላችን እንደ ተንኮላችን እንደ ሀሳባችን ከዳመና በላይ አይደርስም ጸሎታችን ማለት ነው። ግን ከዛ ከብዙ ኢትዮጵያውያን መካከል እግዚአብሔር የማረህ ባልንበት ቦታ ምናልባት የአንድ ሰው ጸሎት ወደ እግዚአብሔር የሚደርስ ከዳመና በላይ የሚወጣ የአንድ ሰው ጸሎት ሊኖር ይችላልና ሁላችንም እግዚአብሔር ይማረህ እግዚአብሔር ይማረህ ልንለው ይገባል። ማለት የእናትን ስቃይ ማየት እኔ አልወድም በተፈጥሮ የምር የእናትና የአባትን ስቃይ ማየት እጅግ በጣም ይከብደኛል። በቃ እንጃ አልችልም። እና ሌላውን ትታችሁት ያው ሁላችንም ያው የየራሳችን በደል አለብን፣ ኃጢአተኛ ነን። እና ግን ያን አይደለም አሁን እሱ ስለታመመ ያን ሳይሆን ማሰብ ያለብን እናቱ እንደዚህ ሲያነቡ ሚዲያ ላይ ወጥተው በቃ ሁላችንም ማለት ማድረግ የምንችለው ነገር ካለ ማድረግ ነው። በቃ የምር በጣም ነው ያዘንኩት እኔ እና እግዚአብሔር ምሕረቱን እንዲልክለት ሁላችንም እንጸልይ ልበላ። የምር እግዚአብሔር ምሕረቱን እንዲልክለት ሁላችንም እንጸልይ ማለት ነው። ያው እግዚአብሔር ይማረው አይደለም የሚባለው ሌላ ምን ማለት አይቻልም። ለማንኛውም እንኳን አደረሳችሁ ብያለሁ። መርቆሬዎስ ነው ነገ። እንግዲህ በመርቆሬዎስ ቀን ነው የተወለድኩት ታህሳስ 25። እንግዲህ ቀጣይ አመት ስንት አመት ነው እንዳትሉኝ አደራ። ያው እንመለሳለን ማለት ነው ቀጣይ አመት ታህሳስ 25 አይመስላችሁም? መርቆሬዎስ ኃያል መስተጋደል መርቆሬዎስ ኃያል መስተጋድል። ወይ ሙሉን አላውቀውም ግን መዝሙሩን እንግዲህ ምን ማድረግ አይቻልም። ለማንኛውም እና እንዴት አላችሁ? በተረፈ በጣም ጠፍታችኋል እላለሁላችሁ። እግዚአብሔር ይመስገን በጣም ደህና ነኝ። ስለምትከታተሉን እናመሰግናለን ቤተሰብ። እንግዲህ ወንድማችን ሶፎንያስ እግዚአብሔር ምሕረቱን እንዲልክለት ሁላችንም
እንጸልይለት ማለት ነው። ቢያንስ እንኳን ለእናቱ ስንል እናቱ በጣም ያሳዝናሉ። ለእናቱ ስንል እግዚአብሔር ምሕረታው እንዲልክለት እንጸልይ ማለት እግዚአብሔር ደግሞ መልካም ነገርን ያደርግለት። የሁላችንም ጸሎት ነው ብዬ ተስፋ አደርጋለሁ። በተረፈ ደህና ናችሁ? ሀገር እንዴት ነው? ዛሬ እኮ ምርጫ ነው እንዴ? ምን አልመረጣችሁም እንዴ? ኧረ በስመ አብ እረስቸዋለሁ። አይገርምም? ዛሬ ምርጫ ነው እንግዲህ ማን እንደሚገባ አናውቅም ትላላችሁ ሰሞኑ። እግዚአብሔር መልካም ነገርን ያምጣልን። እግዚአብሔር መልካም ነገሩን ያምጣልን ትላላችሁ። እና በተረፈ እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ፣ ሁሉ ሰላም ነው እላችኋለሁ። በተረፈ ጠፍታችኋል። አትጥፉ፣ አትጥፉ፣ የቤተሰብ የጀማ አትጥፉ። ጸጉሬ እንዴት ነው አያምረው? ራሴ ነኝ የሰራሁት ደግሞ ስራ ሰጣቱ ሲደብራችሁ ምናምን መኝታችሁ ገብታችሁ ጥልፍ አልመጣ ሲላችሁ የሆነ ነገር ታስባላችሁ አይደለም? እኔ የጸጉር አይነት ትዝ የሚለኝ ሌላ ነገር ምንም ትዝ አይለኝ። ስለዚህ ጸጉሬ ራሴ ነኝ የሰራሁት ለማለት ነው። ኳይቶች እንግዲህ ከፈለጋችሁ ነው በነፃም ቢሆን ማለት ነው። እና በተረፈ እንዴት አላችሁ? ሀገር ሰላም ነው? ቤተሰብ በሰፈራችሁ እንዴት ነው? ምን አለ አዲስ ነገር? ሁሉ መልካም፣ ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን አለሁላችሁ። በጣም ደህና ነኝ። እግዚአብሔር ሀገራችንን ሰላም ያድርግልን። እና እንደዛ ነው እላችኋለሁኝ ቤተሰብ ያ ረቢ እና ለማለቻውም እንደዛ ነው ያለው ነገር ይሄ ነው እንግዲህ። እግዚአብሔር መልካም ነገር ነው ያምጣልን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበል። ስለምትከታተሉኝ አመሰግናለሁ። ቴንኪው በጣም ስራስ እንዴት ነው? ስራ እንዴት እያደረጋችሁ ነው? ሙቀቱ ሙቀት አልተቻለም እኛ ጋር በፈጣሪ ሙቀት በጣም ከብዷል። በእናንተም ጋር ነው ነው? እኛ ጋር ብቻ ነው? ያ ረቢ እንደዛ ነው ለማለቻው። ሰላማችሁ በዚህ ትርፍርፍ ይበል። ስለምትከታተሉኝ አመሰግናለሁ። እና ዛሬም ደግሞ ጾም ገብቷል። የሐዋርያ ጾም እንግዲህ ለምጾሙ
መልካም የወረ ጾም ብያለሁኝ። አመሰግናለሁ።